4 ወንድሞችና 1 እህት አሉኝ። ቤተሰቦቼ በጣም ደስተኛ የሚባሉ ቤተሰቦች ነበሩ። በ2 ዓመት ባልሞላ ጊዜ ውስጥ ግን ነገሮች ሁሉ ተቀያየሩ። 3 ወንድሞቼንና 1 እህቴን በሞት አጣናቸው። በጣም ሁላችንም ዝብርቅ ያለ ስሜት ውስጥ ገባን። በዚህ መሀል ነበረ አባቴን ወደ አረብ ሀገር እንዲልከኝ የጠየኩትኝ። እናም አባቴም እናቴም አልተስማሙ ነበር መጀመሪያ። ከዛ ግን ትምህርቴን ሳቋርጥ ሳለቅስ ምናምን አባቴም ተስማምቶ ፓስፖርት ወጣልኝና ፕሮሰስ ጀመርኩኝ። በዚህ መሀል አንድ ዘመዳችን ከልጁ ጋር እንድንተዋወቅና ከተስማማን እንድንጋባ ለአባቴ ሀሳብ አቀረበለት። አባቴም እናቴም ተስማሙ፣ በጣም ደስተኛ ሆኑ እና ይሄንን ነገር ሲነግሩኝ ፊታቸው ላይ ደስታ ሳይ አይኔን አላሸውም ነበረ። እሺ ብዬ ከልጁ ጋር ተዋወቅኩኝ። በዚህ መሀል ከልጁ ጋር ብዙም ሳንቆይ የጀመርኩት የአረብ ሀገር ቪዛዬ መጣልኝ። ቤተሰቦቼም እሱም እንድመጣ አልፈለጉም ነበር እውነት ለመናገር። ከዛ ግን ሰርቼ አንዳንድ ነገሮችን እናስተካክልና እኛም ለመተዋወቅ ጊዜ ይኖረናል ብዬ አስቤ ሁሉንም አሳመንኳቸው። እሺም አሉም። ወደ አረብ ሀገር መጣሁኝ። በዚህ መሀል የእጮኛዬ አባት ከጓሮ ላይ ትንሽዬ መሬት ሰጡን። እናም ያንን መሬት በቃ ቤት እንስራበት ምናምን ብዬ እኔም ገንዘብ መላክ ጀመርኩ። እሱም በሚሰራው ስራ አባቴም የእሱም አባት አግዘውን ቤት መስራት ጀመርን። 1 ዓመት ከ8 ወር እንደሰራሁኝ የሴትዮዬ ልጅ ደፈረኝ። እናም በጣም ነገሮች ተመሰቃቀሉብኝ። ደፍሮኝም ሴትዮዋ ናት በቃ መታ ራሱ ያነሳችኝ። ፌንት ከነቀልኩበት ደሜንም እኔንም ያጣጠበችኝ እሷ ነች፣ ሴትዮዋ መታ ማለት ነው። እና ከዛ በኋላ ኢንተርኔቴንም አቋረጡብኝ፣ በርም ቆለፉብኝ። ያው እንዳልወጣም ለፖሊስም እንዳልደውል ከማንም ጋርም እንዳልገናኝ ማለት ነው። በዚህ መሀል 2 ወር ከቆየው በኋላ ፔሪድ ቀረ እና እንዳረገዝኩኝ ሲገባኝ በጣም ተስፋ ቆረጥኩኝ። ቤተሰቦቼ በእኔ ጉዳይ በዚህ ጉዳይ ደግሞ አንገታቸውን እንዲደፉ ስላልፈለግኩኝ ክሎሮክስ ጠጣው። ክሎሮክስ ጠጥቼ ወዲያውኑ አፋፍሳ ሆስፒታል ወሰዱኝ። ወዲያም ታጠበ። ፈጣሪም አተረፈኝ፣ ተረፍኩኝ። ልጁ ግን ወረደ እና በጣም ብዙ ነገሮችን አሳለፍኩኝ። አሁን ከሷ ሴትዮ ቤት ወጥቼ እህቷ ቤት አስገብታኛለች። እህቷ ቤት ነው እየሰራሁ ያለሁት። አሁን 6 ዓመት ሊሞላኝ ነው በዚህ ሁኔታ ውስጥ ካለሁኝ እና ወደ ሀገርም አልሄድኩም። ይሄን ጉዳይ የሚያውቀው ወንድሜ ብቻ ነው። ለቤተሰቦቼም ለማንም አልተናገርኩኝም እና ፈራሁኝ። ቤተሰቦቼን ድጋሚ አንገታቸውን ማስደፋትም አልፈለግኩኝም። በእንደዚህ አይነት ነገር ደግሞ በልጆቻቸው ሀዘን የተጎዱት ሳያንስ በእኔ ጉዳይ ደግሞ ሌላ ነገር ውስጥ እንዲገቡ አልፈለግኩኝም። ወደ ሀገር መግባት እፈልጋለሁ። በጣም ደክሞኛል። ብዙ ነገሮችን እያሳለፍኩ ነው ያለሁት እና አሁን ላይ በጣም ደክሞኛል። ወደ ሀገር መግባት እፈልጋለሁ ግን ፈራሁኝ አለች ማለት ነው። እና በጣም ነው የደበረኝ። መጀመሪያ እኔ እናት አይዞሽ፣ እኔ ግን ግቢ ነው የምልሽ ማለት እንደኔ መግባት ነው ያለብሽ። ወደ ሀገርሽ ግቢ፣ የመጣውን ነገር ተጋፈጪ። ያመነሽም ይመንሽ፣ ያላመነሽም ደግሞ የራሱ ጉዳይ እና ወደ ሀገርሽ ግቢ። እግዚአብሔር ካንቺ ጋር ይሁን። እናንተም ደግሞ ሀሳባችሁን አስቀምጡላት። ምክራችሁ፣ ሀሳባችሁ ይጠቅማታል።